ባለፈው ክረምት እዚህ ቤተዛታ ሆስፒታል አካባቢ የሆነ ሴትዮ ትልቅ ዘንቢል በእጇ ይዛለች። በጣም ከብዷታል። በጀርባዋ ልጅ አዝራለችና እየተንገዳገደች ወደ ሆስፒታሉ ስታመራ ይሁንና ላግዛት ፈጥኜ ካለውበት ሮጥኩና ሄጄ ዘንቢሏን ላግዝሽ ብዬ ተቀብዬ ወደ በሩ ስንደርስ የተቆለለ ድንጋይ ነበርና ያ ድንጋይ ስረቅጠው ተገልብጦ እግሬን በኃይል ወጋኝ። ሾለ ድንጋይ ነበርና ከዛ እግሬ በጣም ተነረታበጠ። ግድ ሆና አላራምዳለኝ። ሆስፒታል ሄድኩኝ ማለት ነው። መጀመሪያ እንደቀረብኩ ያው ቁስሉ ሲታይ የተጠየቅኩት ስኳር በሽታ አለብህ ወይ ነው። ነበረብኝ፣ አሁን ግን የለብኝም አልኩት ለዶክተሩ። እኔ በጣም ተገረመና ምን ማለት ነው አለኝ። አይ ነበረብኝ፣ ያው እውነታውን ልንገርህ ብዬ ነው። 7 ዓመት መድኃኒት ወስጃለሁ፣ አሁን ግን የለብኝም። እንዴ መድኃኒት አሁን አቁማለሁ? ማን አቁም ያለህ ብሎ ዶክተሩ እንደመቆጣት አለ። ያው አስቦልኝ ነው። አይ ችግር የለውም፣ አሁን ቸክ አድርገኝና ካለብኝ አንተ ትመክረኛለህ፣ ታከመኛለህ፣ የሚገባውን ነገር ታደርጋለህ አልኩት። ከኔ ደም ተወሰደ። ስኳሩም ኮሌስትሮሉም ግፊቱም ሁሉም ነገር ውጤቱ ሲመጣ የ3 ወር ስኳር 5.2 ነው። የዕለቱ ስኳር 87 ነው። ይህንን በጣም አየና ከመቀመጫው ሆስፒታሉንም ልንገራችሁ የሁሉ እሸት የሚባል እዚህ ባልቻ ጀርባ ያለው ሆስፒታል ነውና በጣም ሐኪሙ ተገርሞ ያለውን ነገር ጠየቀኝ። እኔ አሁን ላይ የኔን ስኳር በማጥፋቴ ምክንያት በርካቶች የነሱ ስኳር እንዲጠፋላቸው ደም ግፊታቸው እንዲስተካከል እየተደረገ ነው አልኩትና ያ ትውስታ ዛሬ መጣብኝ። ክረምት ሆኖ በተለይ ያ ጊዜ ክረምት ስለነበረ ክረምት ብዙ እንግዲህ ቅዝቃዜው አለ፣ ጭቃው አለ፣ ዝናቡ አለ፣ የሰውነት መጨናነቁ አለና በዚህ ጊዜ ብዙ ነገራቸው የሚቀየርበት ስለሆነ በጥንቃቄ ልትኖሩ ያስፈልጋል። እንግዲህ ለስኳር፣ ለግፊት፣ ለኮሌስትሮል እና ተያያዥ ለሆኑ ችግሮች መፍትሄ የሚያስፈልጎት ከሆነ እኛ በዳንበት መንገድ እርሶም መዳን ይችላሉ። ዞይ ሜዲኬሽን እንደዚህ አይነት ከእጽዋት የተዘጋጀ ሻይን በመጠቀም ለነኚህ ችግሮች መላ እየሰጠ ይገኛልና መጠቀም ይችላሉ። አድራሻችን መገናኛ ሲቲ ሞል ከደራርቱ ህንፃ መድና 5ኛ ፎቅ ላይ ሲቲ ሞል እንገኛለን። ይጎብኙን። ራስዎትን ከነኚህ ችግሮች ነፃ ያድርጉ። አመሰግናለሁ። ሐኪም መስፍን ነኝ።